ተናገራለሁ ወያላው ሻምፒዮንስ ሊግ ገብቶ ሻምፒዮንስ ሊግን ነጅሶታል አልኩኝ እኮ እንግዲህ 6 ይምለቃ 5ቱ ካንስ ለስምንት ጨርሷል ሌላ የጤና ቡድን ነው እንዴ 6 ያገቡ ምናምን ወያላው እንኳን ከታምቶ 6 ተቀመጥ ተጫዋችም የለው ቀልድ ነው የተያዙት የእንግሊዞቹ ብቻ ነው የሚችሉ እንደዛ ቆለን ይዟል ይጮታል እንዴ ምን አደከመኝ ሲችሉ ይሄዳሉ ነው ዋቴ ነኝ እንዴ ምን የአውሮፓ ሻምፒዮንስ ሊጉን እንግዲህ ጀማው ከተጫወትናቸው እያንዳንዱ ጨዋታዎች ሁሉንም በማሸነፍ እንግዲህ ኮሬክት ስኮር ማግኘት የቻልነው እኛ ነን ማለት እኛ አርሰናሎች ማኗ ዘንድሮ እዚህ መድረክ ላይ ታላቅ ገድል ይፈጸማል ጀማው ታላቅ ገድል ዛሬ ለማንኛውም 3-2 በሆነ ውጤት አሸንፈናል ቪክቶሪዮ ኪሪሽ አስቆጥሯል ከዛ በተጨማሪ ኪንግ ካይ ሃቨርትም ጀማው ጎል ማስቆጠር ችሏል ማርቲኔሊ ሶስተኛውን ጎል አስቆጥሮልናል ጀማው በዚህ ጨዋታ ላይ በጣም ኢኮኖሚካል ነበርን የተለያዩ ተጫዋቾችን አስገብተን ሞክረናል ኦሬዲ ዋናው ቡድናችንን አስቀምጠነው ነበር ጀማው ከዛ ውጪ ግን አርሰናላችን በአውሮፓ ሻምፒዮንስ ሊግ መድረክ ማለት ነው እጅግ አስፈሪ ቡድን መሆኑን አሁንም እንግዲህ ማሳየቱን ቀጥሏል ማለት ነው በዚህ መድረክ ላይ ዘንድሮ እንደ ቀልድ አንፋታም ጀሞ እንደ ቀልድ መፋታት ብሎ ነገር አይኖርም ታዲያ አንደኛ ሆነን በማጠናቀቃችን መቼስ የመልስ ጨዋታዎችን በሙሉ ከዚህ በኋላ የምናደርጋቸው ማለት ነው አራት ውስጥ እስኪገባ ድረስ በሜዳችን ነው የምናደርገው መጀመሪያ ከሜዳችን ውጭ እንጫወታለን ማለት ነው እጅግ ትልቅ አድቫንቴጅ ነው ለማንኛውም እንኳን ደስ አላችሁ ጀማው ነቃ ደንገጥ በሉ ከዚህ በኋላ በዚህ መድረክ ላይ ትልቅ ነገር ጠብቁ ነው ይመቻል አርሰናል ይሄን ዋይፋይ ፓስወርድ ካሪያት አልማት የተባለን ሰውዬ ሃክ አረገው ፈርስት ሃፍ ነው አክላ ያደረገው ፈርስት ሃፍ ማለት ሃቨርስ እንዴት አባሽ ናፍቀሽን ነበር እንዴት አባሽ ጎሉ ራሱ ለጊዮኬሬዝ ራሱ ሃቨርስ መኖሩ ተመቸው አይገርም ተመቸው እኮ በቃ ሃቨርስ ለማልስት ምትል ሰው ነው ጊዮኬሬዝ ስጠኝ ሚል ሰው ነው ተመቻቹ ገባ አይደል ሌላው ሰልፊሽ ስለሆነበት ሃቨርስ ሁሌ የሚያገባው ባዶ ኳስ ለጊዮኬሬዝ ሰጠዋል አሪፍ ነገር ነው እንዴት አድርገን ነው አሁን ሃቨርስን ሜዳውስ ምናስገባው ገባሻል አሪፍ እንቅስቃሴ ፈርስት ሃፍ ጌም ገደር ነውና ሰከንድ ሃፍ ትሬኒንግ ምናምን ሮቴሽን ምናምን ፊትነስ መጠበቅ ያለባቸው ምናምን ተጫወትማ ጄሱስ ተቀይሮ ሲገባ ሁሌ ያገባል ተቀየረን 0-0 እያለን ምታገባ ምን አለበት አርክ የሚሆን ሰውዬማ ደግነቱ ተሰረዘበት ገባር ያለቀ ጨዋታ መግደል ነው የሞተ ሰው ላይ መተኮስ ነው ጄሱስ የሚችለው ከዛ በተረፈ የኤዜ እንቅስቃሴ ምናምን ተመችቶኛል ማርቲኔሊ ማሪፍ ነበርሽ አንድ ጎል አገባች ማርቲኔሊ ቻምፒየንስ ሊግ ደራዳን ከተባለ ማንንም ሁን ነው የሚያገባው ማርቲኔሊ የተለመደ ነው አሁን ሊድዝ ላይ ይሄን ነገር ፈርስት ሃፍ ላይ ድገሙልን ባይ ነኝ በቃ ፈርስት ሃፍ ላይ ሊድዝን ግደሉልን ይሄ ነው ማየት ፈልገው ዊአር ዘ ገናርስ አዎ እነዚህ ላይ ማበርቱ 3-2 ትውስታ ወደ ዋሽነፍ አረ ለወሽነፍ እኮ ይቆጠር ለማስታወስ ያክል ነው አይደል አርቴታን እያስታወሳችሁት ነው በቻምፒዮንስ ሊጉ ከ8 ጨዋታ 8ቱን የሚያሸነፈው ብቸኛ ቡድን ማን ነው አርሰናል በቻምፒዮንስ ሊጉ ከፍተኛ ጎል ዲፈረንስ ያለው ቡድን ማን ነው አርሰናል ቻምፒዮንስ ሊግ ያነሳሉ ተብለው ከተገመቱት ክለቦች ውስጥ ዋነኛው የሆነውን ባየር ሙኒክ ገርስሶ ኢንተር ሚላንን አሸንፎ እንዲሁም ደግሞ አትሌቲኮ ማድሪድን ረሚ ማርጎ ክለባችን አርሰናል በአንደኛ ደረጃ ምድብ ድልድሉን ከ8 ጨዋታ አሸንፎ አጠናቋል የዛሬው ጨዋታ ውጤት 3-2 ነበረ ቤተሰብ ምንም ይህ ውጤት ጨዋታውን በፍጹም አይገልጸውም በፍጹም ነው መላችሁ አሁንም አጥቂዎቻችን ላይ እጅግ በጣም ትልቅ ችግር አለ ምን አይነት ስህተት ሲሰሩ ነበረ እጅግ በጣም ኳሶችን ሲያመክኑ ነበረ በርከት ያሉ ጎሎችን ማስቆጠር እንችል ነበር ዛሬ በትንሹ 5 እና 6 ጎል ማስቆጠር እንችል ነበር ነገር ግን አልሆነም አሁን አርቴታ ይህንን ነገር እንዲያስተካክሉ የተቻለውን ነገር ማድረግ አለበት የኛ ሚስተር ቻምፒዮንስ ሊግ ጋብሪኤል ማርቲኔሊ በቻምፒዮንስ ሊጉ መድመቁን ማሸብረቁን ቀጥሎ ተያይዞታል 6ኛ ጎሉን ዛሬ አስቆጥሯል በአርሰናል ታሪክ ከጋብሪኤል ማርቲኔሊ በላይ ብዙ ጎሎችን ያስቆጠረው ቴሪ ዳንኤል ኦነሪ ብቻ ነው ጋይስ 7 ጎል ብቻ ነው ሄነሪ ያስቆጠረው ጋብሪኤል ማርቲኔሊ ከዚህ በኋላ አንድ ጎል በእርግጠኝነት እንደሚያስቆጠርና የቴሪ ሄነሪን ታሪክ እንደሚጋራ ወይም ደግሞ እንደሚያሻሽል የተረጋገጠ ነው ረጅም ጊዜያት በኋላ ወደ ቋሚ አሰላለፍ የተመለሰልን ንጉስ ካይ ሃቨርት በ45 ደቂቃ ውስጥ አንድ ጎልና 2 አሲስት በማድረግ እጅግ በጣም የሚገርም ካምባክ አድርጓል ካቨርት በመመለሱ ምን ያህሎቻችሁ ተደስታችኋል ቤተሰብ እኔ እጅግ በጣም ተንግቼ ነበር ግን መቀስቀሳ በላቸው አይደለም ምን ብለው ቀሰቀሰው አትሉኝም አርሰናል ካራባት ነው አክሮባት ከሚባል የካዛኪስታን ቡድን ጋር ጨዋታ ነበር እና ስለስንት እንዳለቀ ተመልክታችኋል 3-2 ማለት ሁለት እንዴት አገባባችሁ ምናምን የሚለውን ተውት ችግር የለውም 3-2 ምን ለማስተዋወስ ነው እስኪ ኮሜንት ላይ ያሳውቁኝ አራዳ ልጆች
ይመቻችሁ። የነገስንበት ቻምፒየንስ ሊግ ላይ አሁንም ንግስናችን እንደቀጠለ ዘርፋፍ ብላ እንደተቀመጥን ቦታው እንደተመቸን እንደተደላደል ነው ማለት ነው። አጋነርስ አሁንም ቀጥሏል ማለት ነው። አንደኝነታችንን እንዳስጠበቅን ይሄንንም ጨዋታ የመጨረሻውን ጨዋታ አሸንፈን ወጣናል ማለት ነውና በጣም ደስ የሚሉ ኢቨንቶች ተፈጥረዋል እዚህ ላይ ከሃቨርት አሲስትና ጎል ፈርስት ሃፍ ላይ ብቻ ጉክሪሽም እንደዚህ አሲስትና ጎል የሆነ መነሳሳቱ ምናም በጣም ነው ደስ የሚለውና ብቻ ማለፋችንን እናረጋግጠናል። ግን ከዚህ ጨዋታ በጣም ቅር ያለኝ ነገር ማለት ነው አርሰናል ለምንድነው ጨካኝ ያልሆነው? ተጫዋቾቹ ለምንድነው ጨካኝ የማይሆኑት? ቆይ ሊቨርፑልን ይዩት 6-0 እንዴ! ለምንድነው የኛ ተጫዋቾች ጨካኝ? ለምንድነው አርሰናል የማይጨክነው? ለምንድነው ይሄ ጨዋታ 3-2 እኮ የሚያልቅ ጨዋታ አልነበረም? ምንድነው? ለምን እንዴ? ማንኛውም እዚህ ውድድር ላይ ከተሳተፍ ነው አንዳንድ ክለቦች ከሌሉበት አምስቱ የእንግሊዝ ፕሪሚየር ሊግ እንግሊዝ የሄዱት አምስቱ ክለቦች እንግዲህ ቀጥታ 8 ውስጥ በመግባት አልፈናል ማለት ነው። አርሰናል፣ ቶተናም፣ ሊቨርፑል፣ ሲቲ እና ቼልሲ እንግዲህ አልፈናል ማለት ነው። ኒውካስትል ደግሞ ያው አጣሪያ ውስጥ ገብታለች ማለት ነውና በጣም ደስ የሚል ነገር አለው። በዛ አርሰናል ይሄ ነገሩ ቅር ብሎኛል። በዛ ልክ ግን ደግሞ የነ ከሃቨርት ማግባት የነ ጉክሬሽ በጣም ቤስት ደስ ይላልና ትንሽ የሁዱን ነገር ያስረሳን ነገር ይመስላልና ጉዞ ወደ ቀጣይ አርሰናል አሸንፏል። ማን እንዴት ነው ሜዳችን ላይ ካይርና የሚባል ክለብ ሁለት የሚያገባብን ካይራት ምናምን የተባለ ካይ ሃቨርዝ እኮ የሚባል ክለብ ነው ሁለት ያገባብን ዛሬ። ማን ምንድን ነው የተፈጠረው? ዝም ብሎ መንገደኞች ሰብስበው እኮ ነው ያመጡት። ኳስ ተጫዋች ምናምን የላቸውም እኮ እነዚህ መንገደኞች ምናምን ዝም ብሎ ኑ ምናምን ተጠራርተው እኮ ነው መተው እኮ ሁለት ያገቡብን። ምድር የተፈጠረብን ያለው ሃቨርዝ ግን ምን አይነት ጨዋታ ነው? ይኸውላችሁ በደንብ ነው ትሬን ያደረግንበት። ይሄንን ጨዋታ በደንብ ነው ትሬን ያደረግንበት። እኔ እንደውም ሜንታሊቲያቸውን በደንብ ቢውልድ ያደርጉበታል። 6-7 ምናምን የምናገባ መስሎኝ ነበር ገና አንደኛው ደቂቃ ላይ ስንጀምር። ግን ምንድነው የምንሰራው? ማን ሃቨርዝ ምን አይነት ጨዋታ ነው ዛሬ ጮቶ? 1 ጎል 2 አሲስት ማን ለማርቲኔሊም ለጊዮኬሬሽም በስማን ከጉዳት እንደተመለሰ ናፍቆን ነበር። ምን አይነት ጨዋታ ነው የሚጮተው? አተው ትችላለሽ። ቴስታ ያወርዳል። ማን ይችላል? በጣም ነው የሚችለው። በዛ በኩል ማዶኬ ምን እያደረገ ነበር? ዛሬ አልቻለም፣ ጠፋበት። ኤዜ በጣም ራስን መለወጥ አለብን። ኤዜ ምን እየተፈጠረ ነው እንዴ? ምንድነው ያመጣን? ለሌላ ነገር ነው፣ ፐርፐዙ ሌላ ነገር ነው፣ የምትሰራው ሌላ ነገር ነው። ማርቲኔሊ ሻምፒየንስ ሊግ ላይ ሮናልዶ ነው መላችሁ። ለዚህ ነው 6ኛ የሻምፒየንስ ሊግ ጎሉን አግብቷል። ምንድነው የሄነሪን ሪካርድ ሊሰብረው እኮ ነው፣ አምጣው እያለው እኮ ነው። 1 ጎል ካገባ ከሄነሪ ጋር ይጋራሉ፣ 2 ካገባ ይሰብሯል። ይሄ ሰውዬ ደግሞ 2 ላይ ያገባ አይችልም።